በሰላም ተገኝቷል። ሕፃን ዳግም በእናንተ ደጋጎች ይገዛ በሰላም ወደ ቤቱ ገብቷል። ልጃችሁ እኛ ጋር ነው፣ በህይወት ልታገኙት ከፈለጋችሁ 100,000 ብር አምጡ በማለት ሲያስፈራሩ የነበሩ ወንበዴዎችን ለመያዝ ፖሊስ ከፍተኛ ርብርብ እያደረገ ሲሆን በተደጋጋሚ እንደዚህ አይነት ዛቻዎችን ሲያደርሱ የነበሩትንም ከያሉበት አድኜ ይዛለው ከእንግዲህ በኋላም አንታገሳቸውም ብሏል። ነውረኞቹ እንዲጋለጡ ሁላችንም እንፈልጋለን። የሕፃን ዳግም ቤተሰቦችም እንዲህ ብለዋችኋል። ዳግም አሁን በሰላም ወደ ቤቱ ገብቷል። የእናንተ ፖስትና የህዝቡ ትብብርና ጸሎት ልጃችን በሰላም እንዲገኝ ትልቅ አስተዋጽኦ አድርጓል። በፍለጋው ለተባበሩን ለመላው የፖሊስ አባላት ምስጋናችን እጅግ ከፍ ያለ ነው። ለእኛ ያደረጋችሁትን ድጋፍ ፈጣሪ እጥፍ ድርብ አድርጎ ይክፈልልን። ባይሽኮልፊዎች እናንተን ለማመስገን ቃላት የለንም። እድሜና ጤና ይስጥልን። ከነ ቤተሰባችሁ ከክፉ ይሰውራችሁ። የልባችሁን ንጽህና አይተናል። ፈጣሪ ልባችሁን መሻት ይፈጽምላችሁ። እንኳን ደስ አላችሁ ብለናል። ለመልካም ስራ ረፍዶ አያውቅም።